የሀብታም ድብርት ማጥፊያ ቢሮ። የሆነ የናጠጡ ሀብታም ቤተሰቦች ያሉት ጀለስ አለኝ። የሆነ ቀን ከቤት ተጣልቼ ደብሮኛል እባክህ ቤት ናና የሆነ ቦታ ወጣ እንላለን ብሎኝ 10 ኪሎ ሜትር የማትሞላ መንገድ ስለሆነች ወክ እያደረግኩ ሄድኩ። ልክ ቤታቸው እንደደረስኩ እናትየው አገኙኝና ውይ መጣህ እስኪ አንድ በለው የሆነ ነገር ጠይቆን ትንሽ ታገስ ብንለው አልሰማ ብሎን አኮረፈን ብለውኝ ትንሽ ላብላብ ብያቸው ይሁን የጫማዬን አዋራ አይተው ነው መሰለኝ ይሄኔ ከሁለት ከሶስት ሰው ጋር በላዳ ይሆናል የተንከራተትክ የመጣኸው። የሰው ልጅ እንደዚህ በስቃይ ይኖራል። የኛው ጥጋበኛ ደግሞ መኪና ይቀየርልኝ ብሎ ያስጨንቀናል ሲሉኝ ያሉት ነገር ብዙም ስላልገባኝ ዝም ብያቸው ወደሱ ክፍል ገባሁ። ወደ ክፍሉ ስገባ የሆነ ስሙን የማላውቀው በዶሮ ስጋ የተሰራ ምግብና ጁስ ነገሮች ቀርበውለት አልበላም ብሎ አስቀምጦታል። ከሱ ጋር ክፉ ደግ ከመነጋገሬና ኑሮዬን አስቤ ያልሆነ ቁዘማ ውስጥ ከመግባቴ በፊት ምግቡን እያጣደፍኩ ካጸዳሁት በኋላ የሚያደርሱብኝ በደል ብሎ የሚነግረኝን ነገር ስሰማ የበላሁት ምግብ እንድቋቋመው ረዳኝ እንጂ የብሶቴ ቋጥ ሞልቶ በገነፈለ ነበር። እንደምንም ብዬ ተረጋግቼ ከምኖረው ላይቭ የድህነት መጻፌ አንዷን ምዕራፍና የዛን ቀን ውሎዬን ስጋብዘው እንዲህም አለለካ ብሎ ትንሽ ተረጋግቶ ከቤተሰቡ ጋር ታረቀ። ቤተሰቡን በምንም ሊያረጋጉት ያልቻሉትን ልጅ በዛች ደቂቃ ውስጥ በማረጋጋቴ ተደስተውና ተገርመው ለጉርሻ ብለው የሰጡኝ ብር ከወር ደሞዜ በላይ ነው። ከዛ በኋላ በቃ ሲያስቸግርና ሲያኮርፍ እኔን ጥሩኝ ብያቸው ይሄው ከግዙፉ የድህነት ህይወት መጽሐፌ አንዳንድ ምዕራፍ እየጋበዝኩት ጉርሻዬን እየተቀበልኩ ኑሮዬን እየገፋው ነው። እነሱን የሚያጣላቸው ጉዳይ ያልቃታል እንጂ የኔ የድህነት ህይወት መጽሐፍ እንደው ቢመዘዝ አያልቅ። እናም አንዳንዴ ዝም ብለን ነው በድህነታችን የምናማርረው። አልተጠቀምንበትም እንጂ ድህነታችን ራሱን ችሎ መፍትሄና የገቢ ምንጭ ነው። አሁን እስኪ የሀብታም ልጆችን ድብርትና ኩርፊያ ማስለቀቂያ ቢሮ ከፍቼ ልሰራ እያሰብኩ ነው። ንግድ ፍቃዱን በምን ዘርፍ እንደሚሰጡኝ ባላውቅም